በዚህኛው ቱቶሪያል የምናየው ሴልስ ሬጅስትሬሽን ነው። ይህ ማለት ቀድሞ የተሸጡ እቃዎች በዱቤ የተሸጡ እቃዎችን ሴልስ ሬጅስትሬሽን ወይም ደግሞ የክፍያ ሁኔታ መመዝገብ ይሆናል። ክፍያ የምንቀበልበትን ደረሰኝ መቁረጥ ማለት ነው። ይህ ማለት በምሳሌ አንድ እቃ በዱቤ ከተሸጠ ከዛ በኋላ ደንበኛው የገዛው ደንበኛ መጥቶ ሙሉ ገንዘቡን በአንዴ ሊከፍል ይችላል። አሊያም ደግሞ በፓርሻል ፔመንት በየተራ በየጊዜው እየከፈለ ሊጨርስ ይችላል። እያንዳንዱ ለሚፈጸሙ ክፍያዎች ክፍያውን የተቀበልንበትን ደረሰኝ መቁረጥ አለብን። ስለዚህ ሴልስ ሪሲፕት ሬጅስትሬሽን ማለት ይሄ ነው። እንዴት ይህንን መፈጸም እንደምንችል ለማየት አንድ ደረሰኝ በዱቤ እንቆርጥና ከዛ በኋላ እናያለን ማለት ነው። እንደተለመደው እዚህ ጋር አንድ አይተም ሰሌክት አድርጋለሁ። ጥብስ የሚለውን ሰሌክት አድርጋለሁ። ይህንን ሰሌክት ካደረግኩኝ በኋላ ኳንቲቲውን 3 አድርገዋለሁ። ቢዝነስ ቱ ከስተመር አድርገዋለሁ። ከዛ አድ አድርጌ እዚህ ጋር መጥቼ ፔመንት ሜቶዱን ዱቤ ወይም ክሬዲት አድርጌ ደረሰኙን እቆርጠዋለሁ። ስለዚህ ይሄ ደረሰኝ ነው፣ የዱቤ ሽያጭ ደረሰኝ ቢቱሲ። ለዚህ ደረሰኝ ደንበኛው መጥቶ ሂሳቡን በሚከፍልበት ጊዜ ገንዘብ በመቀበልበት ጊዜ ገንዘብ መቀበያ ደረሰኝ መቁረጥ አለብኝ። ይህን ለማድረግ ደግሞ የዚህን ደረሰኝ ምዝገባ ቁጥር መጀመሪያ ወስዳለሁ። በሌላ ስሙ አያሪን ነው የሚባለው። እችኛዋ ነች ከላይ የምትገኘው። ሰዎችን ኮፒ ካደረግኩ በኋላ ስክሮል ዳውን አድርግና እዚህ ጋር እመጣለሁ። ሴልስ ሪሲፕት ሬጅስትሬሽን የሚለው ጋር ማለት ነው። ስለዚህ እዚህ ጋር ነው የምፈጽመው። ይህንን ለመፈጸም ግን መጀመሪያ የዋናውን ደረሰኝ በዱቤ የተቆረጠውን ደረሰኝ መለያ ቁጥር እዚህ ጋር አስገባለሁ። ይህንን ካስገባው በኋላ ያለበትን ሂሳብ ይነግረኛል። ይህ ሰው ያለበት 1725 ብር ነው ይላል። ሙሉ ለሙሉ የሚከፍል ከሆነ ፉሊ ፔድ የምትለዋች አሁን ሰሌክት የተደረገችዋን ነገር ነክቼ ሬጅስተር ሴልስ ሪሲፕት እለዋለሁ። ካልሆነ ግን በየተራ የሚከፍል ከሆነ ፓርሻል ፔመንት የሚለውን ነው የምነካው። ስለዚህ መጀመሪያ የፉሊ ፔድ የሚለውን እንዳለ ሬጅስተር አድርጌ ላሳያችሁ። ሬጅስተር ሴልስ ሪሲፕት እለዋለሁ። ይህን በማድረግበት ጊዜ ገንዘብ መቀበያ ደረሰኝ ይሰጠኛል። ይህ ሰው የነበረበት 1725 ነው። ይህን 1725 ነበረበት፣ 1725 ተቀብየዋለሁ። ሙሉ ለሙሉ ከፍሏል። የቀረበት ምንም የለም ማለት ነው። ስለዚህ ይሄ ሙሉ ለሙሉ የሚከፍል ከሆነ ነው። ይህንን ይመስላል። ሌላኛው ደግሞ በየተራ ለሚከፈሉ ክፍያዎች የሚቆረጥ ደረሰኝ ነው። ይህንንም በዱቤ የፀጉር የተቆረጠ ሰው ደረሰኝ እቆርጣለሁ። ከዛ ለዚህ የገንዘብ መቀበያ ደረሰኝ ደግሞ ሴልስ ሪሲፕት ለመቁረጥ መለያ ቁጥሯን ወይም ደግሞ የደረሰኝ መዝገባ ቁጥሯን ኮፒ አድርጌ ወስድና የተለመደው ሴልስ ሪሲፕት ሬጅስትሬሽን የሚለው ጋር ቁጥሯን አስገባለሁ። ይህን በማስገባበት ጊዜ እዚህ ጋር ከቫትን ጨምሮ 460 ብር እንዳለበት ይህ ሰው ይነግረኛል። ግን ይህ ሰው መክፈል የፈለገው በየተራ ነው። ስለዚህ ፓርሻል ፔመንት የምትለዋን ነው ክሊክ የምናደርገው። ፓርሻል ፔመንት ክሊክ አድርገን ደንበኛችን 160 ብር ቢከፍለን ሬጅስተር ሴልስ ሪሲፕት እንለዋለን። ይህንን በምናደርግበት ጊዜ ደንበኛው 460 ብር ነበረበት። አሁን 160 ብር እንደከፈለ እና 300 ብር እንደሚቀርበት ይነግረናል። ስለዚህ በተመሳሳይ የቀረውን ገንዘብም እንደዚህ በየተራ እየመጣ መክፈል ይችላል ማለት ነው። አሁን 300 ብር ነው ያለበት። የቀረውን 200 ብር በዚህ መንገድ ከፍዬ ተራ በተራ እየከፈለ መጨረስ ይችላል። አሁን ደግሞ 200 ብር ሲከፍል 100 ብር ይቀርበታል ማለት ነው። ስለዚህ የገንዘብ መቀበያ ደረሰኝ አመዘጋገብ ወይም ደግሞ ሴልስ ሪሲፕት ሬጅስትሬሽን ይሄንን ይመስላል።